የፋኖ ኃይሎች ባደረጉት የከበባ ውጊያ ከተሞችን ነጻ ማውጣታቸው ተገለጸ። በክልሉ በርካታ ቀጠናዎች አሁንም ጥቃቶችና አውደ ውጊያዎች እንደቀጠሉ ናቸው። በጎጃምና ወሎ ወታደራዊ ኦፕሬሽን የሰሩት የፋኖ አባላቱ በጎንደር ለዝርፊያ የገቡትን ቀማኞች አስወግደዋል። ከግንባር ዝርዝር መረጃ ይዘናል። በትግራይ የህወሓት ወታደራዊ ኃይል ላይ ዳግም የድሮን ጥቃት ተፈጸመ። በሱዳን ድንበር ሸረሪ እና አካባቢ በተሰነዘረ የድሮን ጥቃት የጦር መሳሪያ የጫኑ ተሽከርካሪዎች መውደማቸው ተሰምቷል። በአርሲ ዳግም የንጹሃን ጭፍጨፋ ተፈጸመ። አካባቢው ለቃቸው ውጡ የተባሉ ንጹሃን መንገዳቸው ባሰቡት አልሆነም። ታጣቂዎቹ የጭካኔ በትራቸውን አሁንም አሳርፈውባቸዋል። ሌላኛው የሰዓቱ መረጃችን ነው። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። በቅድሚያም አበይት ዜና ርዕሰ ጉዳዮችን እናስደምጣችሁ። በአማራ ክልል ምስራቅ ጎጃም የተለያዩ ወረዳዎች ከባድ ውጊያዎች ተደረጉ። የፋኖ ኃይሎች ጀግንነት እየታየ ባለው ከባድ ትንቅንቅ ከተሞች ነጻ ወጥተዋል። በጎንደር ጠቅላይ ግዛት ደቡባዊ ግንባር ዘበራ ተብሎ በሚጠራው አካባቢ ሲንቀሳቀስ በነበረው የአገዛዙ ኃይል ላይ በተወሰደ የተቀናጀ የደፈጣ ጥቃት በርካታ ወታደሮች ሲሞቱ የጠላት እቅድ መምከኑ ተገልጿል። በጥቃቱ የጠላት ኃይል ክፉኛ ተሽመድምዶ ከፍተኛ ኪሳራና ውድቀት የደረሰበት ሲሆን ሙትና ቁስለኛውን እየተወ ወደ ጋሳይ ከተማ ሽሽት አድርጓል። የፋኖ የላቀ የጦር ብርካት ጥበብና አመቃቀም በየግንባሩ በተግባር እየተመሰከረ በሚገኝበት በዚህ ወቅት የአገዛዙ ኃይል ከባባድ የሆኑ ሽንፈቶችን በመከናነብ የመጨረሻው ውድቀት ላይ መድረሱን እያረጋገጠ ይገኛል። በወሎ ቤት አማራና በጎንደር ጠቅላይ ግዛት ቀጠናዎች ከብልጽግና አገዛዝ ጋር ትስስር በመፍጠር የህዝብ መሰረተ ልማት ሲዘርፉ የነበሩ ወንበዴዎችን በቁጥጥር ስር መዋሉን እንዲሁም አሽከርካሪዎችንና ንጹሃን ተጓዦችን በማገትና በመዝረፍ ተግባር ላይ ተሰማርተው በነበሩ አጋቾች ላይ የተጠና እርምጃ መውሰዱን ፋኖ አስታውቋል። በወሎ አምባሰል ወረዳ የአገር አቋራጭ የኤሌክትሪክ መሰረተ ልማት ቆራርጠው ሲዘርፉ የነበሩ ወንበዴዎች በምኒልክ ዕዝ 104ኛ ኮር አርበኞች እጅ ከፍንጅ በቁጥጥር ስር ሲውሉ፣ በጎንደር ቀጠና ደግሞ ከንፈራንስ እስከ ጣራ ገዳም ባለው የቦታ ሽፋን አሽከርካሪዎችን እና ንጹሃን ተጓዦችን በማገትና በመዝረፍ ተግባር ላይ ተሰማርተው በነበሩ አካላት ላይ የበላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር አርበኞች የማያዳግም እርምጃ መውሰዳቸውን ለማረጋገጥ ተችሏል። በክልሉ ምስራቅ ጎጃም ዞን ስር በሚገኙ የተለያዩ ወረዳዎች በወንበር ጠባቂ ኃይሎችና በፋኖ አባላት መካከል ከፍተኛ ወታደራዊ ፍጥጫና ውጊያ መቀጠሉን ከግንባር ምንጮች ለማረጋገጥ ተችሏል። በጎጃም ቀጠና በተለይም በሞጣ በቢቡኝና በሰዴ ወረዳዎች አካባቢ ውጥረቱና ውጊያዎች አይለዋል። በሞጣ ከተማ የመሸገውን የብልጽግና ሰራዊት የ201ኛ ኮር 54ኛ ክፍለ ጦር የፋኖ ኃይል በሰባት አቅጣጫዎች ከቦ እያስጨነቀው ይገኛል ሲሉ መረጃ ምንጮች ጨምረው ገልጸዋል። ታጣቂዎቹ በድመት ገደል፣ በስላሴ፣ በገንግሪታ መስመር፣ በቻይና ካምፕ፣ በደብረ ሚካኤል፣ በአጋሙሃ ሸማት፣ በሙገርና በቀራኒዮ በተባሉ መስመሮች በኩል የተጠናከረ ከበባ ማድረጋቸው ነው ለማወቅ የተቻለው። በዚህ ከበባ ሳቢያ በስጋት ላይ የወደቀው ሰራዊቱ ራሱን ለመከላከል ይህ ዜና እስከተጠናከረበት 10 ሰዓት ድረስ ከ7 ጊዜ በላይ ከባባድ መሳሪያ መድፍን ጨምሮ መተኮሱንና ይህ ተኩስ ከጥቃት እንዳልታደገው ተጠቅሷል። በሌላ በኩል የብቡኝ ወረዳ ዋና ከተማ የሆነችው ድጓ ጽዮን በተመሳሳይ ሁኔታ በአራት አቅጣጫዎች መከበዋና ምናልባትም በቅርብ ሰዓት በቁጥጥር ስር ትገባለች ሲሉ መረጃ ምንጮች ጨምረው አብራርተዋል። በቀጠናው የጮቄ ዘብ የአባት አርበኞችና 54ኛ ክፍለ ጦር የፋኖ ኃይሎች በቢቡኛ አድባር፣ በጨመቆት፣ በአየርና በእግዚአብሔር አብ በኩል ወደ ከተማዋ መጠጋታቸው ተገልጿል። በዚህ ውጊያ ሳቢያ ለአገዛዙ መዋቅር ጥበቃ ለሚያደርጉ የሚሊሻ አባላትም ያለምንም ተኩስና መጎዳዳት እጃቸውን እንዲሰጡ ጥሪ ቀርቧል። የሰዴ ወረዳ በአሁኑ ወቅት ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር የዋለች ሲሆን አካባቢው ከማንኛውም የአገዛዙ ወታደራዊና አስተዳደራዊ መዋቅር ነጻ መሆኑን ይፋ አድርገዋል። በሱዳን ድንበር ሸረሪና አካባቢ በተሰነዘረ የድሮን ጥቃት የጦር መሳሪያ የጫኑ ተሽከርካሪዎች መውደማቸው ተገለጸ። በኢትዮጵያና ሱዳን ድንበር አቅራቢያ በምትገኘው ሸረሪና በተባለች ስፍራ ትናንት ሰኔ 1 ቀን 2018 ዓ.ም የኢትዮጵያ አየር ኃይል በፈጸመው የድሮን ጥቃት የጦር መሳሪያና ሎጂስቲክ የጫኑ ወታደራዊ ተሽከርካሪዎች መመታታቸውን ከአካባቢው የተገኙ መረጃዎች አመላክተዋል። ከጥቃቱ በፊትም በነበሩ ቀናትና ሰዓታት የታዩ እንቅስቃሴዎችን የጠቀሱት ምንጮች የጥቃቱ ዝርዝር ሰንሰለት እንደሚከተለው እንደነበርም ገልጸዋል። ከጥቃቱ አንድ ቀን አስቀድሞ የትግራይ አርሚ 13ኛ ኮር 2 ታጣቂዎች በኤርትራ በኩል በእግር በመጓዝ ወደ ሱዳን ለመሻገር ሸረሪና ደርሰው የነበረ መሆኑ ተመላክቷል። በጥቃቱ 2 የጦር መሳሪያና የተለያዩ የሎጂስቲክ ቁሳቁሶችን የጫኑ 2 ወራልና 5 ኤፌሳር ከባድ
ተሽከርካሪዎች ወደዚሁ ሸረሪና ወደ ተባለችው ስፍራ አቅንተውም ነበር። በሱዳን የሚገኘው የአርሚ 7 ጦር አዛዥ ወደ ድንበሩ የተጠጉትን ታጣቂዎችና የጦር መሳሪያዎችን ለመቀበል ለሰኔ 1 ቀን 2018 ዓ.ም ቀጠሮ ይዞ እንደነበርም ተገልጿል። ይህንን ወታደራዊ እንቅስቃሴ ተከትሎ የብልጽግና አየር ኃይል ትናንት እኩለ ቀን ከመሆኑ በፊት 5:45 ላይ በወሰደው የድሮን ጥቃት የታቀደውን የኃይል ንብረት ዝውውር ማክሸፉ ተሰምቷል። እስካሁን በደረሰ ጥቃት ስለደረሰው የሰው ሕይወት መጥፋትም ሆነ ስለ ጉዳቱ መጠን ይፋዊ የብልጽግና ሆነ የህወሓት አካላት የተሰጠ ተጨማሪ ማብራሪያም የለም። ብልጽግና ሰሞኑን በህወሓት ታጣቂዎች ላይ ተደጋግሞ የድሮን ጥቃት እየፈጸመ መሆኑ አይዘነጋም። ከ3 ቀን በፊት በገሃመሎ አካባቢ በፈጸመው ጥቃት በርካታ ወታደራዊ አባላቱ መሞታቸው አይዘነጋም። በጅምላ የተወበሩ ወታደሮች መኖራቸው በተገለጸበት የድሮን ጥቃት ህወሓትን መግለጫ ሰጥቶበታል። መግለጫው የፌዴራሉ ብልጽግና ደበደበን ያለ ሲሆን ቁጥራዊ ጉዳት ከመግለጽ መቆጠቡ አይዘነጋም። የነጌታቸው ረዳ ስምረት ፓርቲ በበኩሉ በመሳሪያ አፈሙዝ ኃይል ክልሉን የተቆጣጠረን ስብስብ ለማስወገድ እንነሳ ሲል ለትግራይ ህዝብ ግልጽ ጥሪ ከሰሞኑ ማድረጉ ይታወሳል። ትግራይ እንዲህ ባሉ ተመሳሳይ ውጥረቶች ውስጥ ስትሆን ብልጽግና በድሮን እነጌታቸው ረዳ በፕሮፓጋንዳ እነ ደብረጽዮን በወታደራዊ አፈሳ እየተቀራመቷት ይገኛሉ። በተያያዘ ዘገባ በትግራይ ክልል ወታደራዊ ምልመላ እምቢ በሚሉ ተወላጆች ላይ እስከ 50 ሺህ ብር ቅጣት የሚጥል አስገዳጅ ህግ መውጣቱ ተሰምቷል። ትግራይ ክልል ሰፊ የወታደራዊ ምልመላ እና የአፈሳ ዘመቻ እየተካሄደ መሆኑ በሚነገርበት በአሁኑ ወቅት ጥሪው አልቀበልም በሚሉ ዜጎች ላይ ከፍተኛ የገንዘብ ቅጣት የሚጥል አዲስ አስገዳጅ ህግ መውጣቱ ተጠቁሟል። ከአካባቢው የወጡ መረጃዎች እንደሚያመላክቱት በአሁኑ ወቅት በክልሉ የተለያዩ አካባቢዎች መጠነ ሰፊ ወታደራዊ ምልመላ እየተካሄደ ይገኛል። ከዚህ ጋር ተያይዞም የወጣው አዲስ መመሪያ እድሜና አካላዊ ብቃታቸው እየፈቀደ ወደ ትግራይ ሰራዊት ለመቀላቀል ወይም ግንባር ለመሰለፍ ፈቃደኛ ያልሆኑ የትግራይ ተወላጆችን ተጠያቂ የሚያደርግ ነው ተብሏል። በዚሁ አዲስ መመሪያ መሰረት ወታደራዊ ጥሪውን ባለመቀበል እምቢተኝነት የሚያሳዩ ማንኛውም የትግራይ ተወላጅ የህግ ተጠያቂ ይሆናሉ ተብለዋል። እንደ ጥፋቱ ደረጃ ከ10 ሺህ እስከ 50 ሺህ ብር የሚደርስ ከፍተኛ የገንዘብ መቀጮ እንደሚጣልባቸው ተረጋግጧል። ይህ አዲስ የወጣው አስገዳጅ ህግ በክልሉ እየተካሄደ ያለውን የወታደራዊ ምልመላ ለማፋጠንና ግዴታቸውን በማይወጡት ላይ ጠንከር ያለ እርምጃ ለመውሰድ ህወሓት የታለመ ነው ብሎ ያወጣው መሆኑ ተመላክቷል። ሆኖም ግን የዚህ አይነቱ ከባድ የገንዘብ ቅጣት መመሪያ መውጣት በማህበረሰቡና በወጣቱ ዘንድ ቁጣንና ፍራቻን እያስከተለ መሆኑ ተገልጿል። በሌላ በኩል በትግራይ ክልል ሽራሮ ከተማ አቅራቢያ በደረሰ የድሮን ጥቃት ታጣቂዎች መገደላቸውን አንድ የትግራይ ክልል ፖለቲከኛ ተናገሩ። የአረና ትግራይ ሉዓላዊነትና ለዲሞክራሲ ሊቀመንበር አቶ አምዶም ገብረስላሴ በሰጡት ቃለ ምልልስ ሽራሮ አካባቢ የደረሰው የድሮን ጥቃት ከመንግስት የተሰነዘረ ነው፣ አካባቢው ላይ የሻዕቢያና የህወሓት ታጣቂዎች እንቅስቃሴ በመበራከቱም ጥቃቱ ተፈጽሟል ሲሉ ተናግረዋል። በጥቃቱ ቁጥራቸው በውል ባይገለጽም በርካታ ታጣቂዎች መሞታቸውን ብዙዎቹም መቁሰላቸውን የአረና ፓርቲ ሊቀመንበር ገልጸዋል። በዚህ ጥቃት ከቆሰሉት መካከል በአክሱም መቀሌ ጨምሮ በተለያዩ ከተሞች ለሕክምና መምጣታቸው መነገሩን አቶ አምዶም ገብረስላሴ አክለው ተናግረዋል። በምስራቅ አርሲ መርቲ ወረዳ በኦርቶዶክሳውያን ላይ ዳግም ጥቃትና ከፍተኛ መፈናቀል መድረሱ ተገለጸ። በምስራቅ አርሲ ዞን መርቲ ወረዳ ጋዶ ቀበሌ የሚኖሩ በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በደረሰባቸው ከፍተኛ የደህንነት ስጋት ምክንያት ቀያቸውን ጥለው ለመሰደድ መገደዳቸው ታውቋል። ከተፈናቃዮቹ መካከል የብዙዎቹ ደህንነት በአሁኑ ሰዓት አሳሳቢ ደረጃ ላይ እንደሚገኝ ከስፍራው የወጡ መረጃዎች አመላክተዋል። የአካባቢው ምንጮች እንደገለጹት የጋዶ ቀበሌ አመራሮች በኦርቶዶክስ እምነት ተከታዮች ላይ ሊሰነዘር የሚችል ከፍተኛ የደህንነት ስጋት መኖሩን በመግለጽም አካባቢውን ለቃችሁ ውጡ፣ እኛ ጥበቃና አጃቢ እንሰጣለን የሚል መልእክት ለነዋሪዎቹ አስተላልፈው ነበር ብለዋል። ምዕመናኑን በተሰጣቸው ማስጠንቀቂያና የጥበቃ ቃል መሰረትም ቀያቸውን ጥለው መውጣታቸው ታውቋል። ሆኖም ግን ነዋሪዎቹ ቀያቸውን ለቀው ከወጡ በኋላ የአካባቢው አመራሮች የገቡትን የጸጥታ ጥበቃ ቃል ባለማክበራቸው ተፈናቃዮች በጉዞ ላይ እያሉ ማንነታቸው ባልታወቁ የታጠቁ ኃይሎች ጥቃት እንደደረሰባቸው ተገልጸዋል። ሰላማዊ ዜጎች ሕይወታቸውን ለማዳን ከተሰበሰቡበት ቦታ ሸሽተው ለማምለጥ በሞከሩበት ወቅት የታጠቁ ኃይሎች በትንሹ 30 ከብቶችን ጨምሮ በርካታ ፍየልና በጎችን ዘርፈው መሰወራቸው ተረጋግጧል። ቀያቸውን ጥለው የተሰደዱት አብዛኞቹ ምዕመናን ያሉበት ሁኔታ አስጊ ቀጠና ሊሆን እንደሚችል ሲጠቆም፣ ነገር ግን የት ቦታ እንደሚገኙና አጠቃላይ የደህንነታቸው ደረጃ በውል እንደማይታወቅ ከስፍራው የተገኘ መረጃ ያመላክታል። ይህ በእንዲህ እንዳለ የክልልና የፌዴራል መንግስት ባለስልጣናት በአካባቢ የሚከሰቱ ግጭቶችና ጥቃቶች ሃይማኖት ተኮር አይደሉም በሚል በተደጋጋሚ መግለጫዎችን በመስጠት ላይ ቢሆኑም በመሬት ላይ ያለው እውነታ ግን ጥቃቱ በተለይም የኦርቶዶክስ እምነት ተከታዮችን ያነጣጠረ መሆኑን የአካባቢው ነዋሪዎችና ምንጮች በምሬት በመግለጽ ላይ መሆናቸው አይዘነጋም። አርሲ የተፈጸመውን የንጹሃን ግድያ የተቃወሙት የበቆጂ ዩኒቨርሲቲ ተማሪዎች ቁጣና ተቃውሞ አሰሙ። በአርሲ ዞን በንጹሃን ዜጎች ላይ የተፈጸመውን
የተፈጸመውን አሰቃቂ ግድያ በመቃወም በአገዛዙ ላይ የሚሰነዘሩ ውግዘቶችና ህዝባዊ ቁጣዎች አሁንም ተጠናክረው መቀጠላቸው ይታወሳል። ይህንን ተከትሎ በበቆጂ ዩኒቨርሲቲ የሚማሩ ተማሪዎች ድርጊቱን በጽኑ የሚያወግዝ የተቃውሞ ድምፅ አሰምተዋል። የዩኒቨርሲቲ ተማሪዎች በገለጹት ህዝባዊ ቁጣ በአካባቢው በንጹሃን ላይ እየተፈጸመ ያለው ጥቃት በፍጹም ተቀባይነት እንደሌለውና ድርጊቱ ክፉኛ እንዳሳዘናቸውም ገልጸዋል። ተማሪዎቹ ባስተላለፉት መልእክት የአባቶቻችንና የወንድሞቻችንን ደም መሬት ላይ ፈሶ አይቀርም በማለት ለተጎጂዎች ያላቸውን አጋርነትና የፍትህ ጥያቄ አንስተዋል። ከተማሪዎቹ መፈክሮችና የተቃውሞ ድምጾች መካከል እነርሱ በእኛ ላይ ያደረጉብንን እኛም ማድረግ አላቃተንም፣ የአባቶቻችንን የሃይማኖትና አደራን በላም፣ ከእንግዲህ ምርጫችን ታጥቀን መታገል ብቻ ነው ሲሉ ተደምጠዋል። በአርሲ የተፈጸመውን የንጹሃን ግድያ ተከትሎ በተለያዩ የህብረተሰብ ክፍሎች ዘንድ የተቀሰቀሰው ይህ ቁጣ በገዢው የብልጽግና ፓርቲ አመራር እና አገዛዝ ላይ ያለውን ተቃውሞ ይበልጥ እያባባሰው መምጣቱን የሚወጡ መረጃዎች አመላካች ናቸው። ከሰሞኑ በርካቶች የንጹሃንን ግድያ ሲያወግዙ የባህር ዳር ዩኒቨርሲቲ ተማሪዎችን ጉዳዩን ማውገዛቸውና ቁጣቸውን መግለጻቸው አይዘነጋም። በጋምቤላ ከተማ በፕሬዝዳንቷ ቤተ መንግስት አጠገብ ከፍተኛ የተኩስ ድምፅ ሲሰማ ማደሩ ምንጮች ገለጹ። በጋምቤላ ከተማ የክልል ፕሬዝዳንት ቤተ መንግስት አቅራቢያ ከፍተኛ የተኩስ ድምፅ እየተሰማ ማደሩን የከተማው ምንጮች ገልጸዋል። እንደ ምንጮች ገለጻ የተኩስ ድምፅ መደመጥ የጀመረው ከምሽቱ 12 ሰዓት ከ20 ጀምሮ ሲሆን እስከ እኩለ ሌሊት ድረስም በተከታታይ እየተሰማ እንደነበር ገልጸዋል። ይህም በከተማዋ ነዋሪዎች ዘንድ ከፍተኛ ስጋትና መደናገጥ ፈጥሯል። የክልሉ አመራሮች ተኩሱን አንድ የፌዴራል ፖሊስ እንደከፈተውና ጉዳት ሳይደርስ በቁጥጥር ስር መዋሉን አስታውቀዋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና